ክርስቶስ የሌለበት ዕውቀት ወደ ኢየሱስ አያሳድግም። ኢየሱስ የሌለበት ዕውቀት ኢየሱስን አያስነካም። ኢየሱስ ያለበት ዕውቀት ግን ታሪክን ይቀይራል። አንተ ከነቢያት አንዱ ነህ እያሉ ኤልያስ ነህ እያሉ እናንተስ እኔን ማን ትሉኛላችሁ? ጴጥሮስም አንተ ክርስቶስ ነህ የሕያው የእግዚአብሔር ልጅ ነህ። ስምዖን ጴጥሮስ ይሄንን ስጋና ደም አልገለጠልህም፣ የሰማዩ አባቴን የገለጠልህ። መዛሙርቶች ብዙ ከኢየሱስ ጋር ውለዋል፣ ታምራቶችን አይተዋል። ኢየሱስ ሲፈውስ፣ በሽተኞች ሲፈወሱ፣ የታሰሩ ሲፈቱ፣ ዕውሮች ሲበር፣ ነገር ግን እዛ እየተቀመጡ ያለቀቃቸው ዕውቀት አለ። ኢየሱስን እንዳያዩ እየከለከላቸው። ኢየሱስ ይፈውሳል፣ ኢየሱስ ታምራት ያደርጋል። ነገር ግን እዛ ሆነው የውጭ ዕውቀት ነው ያለባቸው። የጻፍቶች ዕውቀት አለቀቃቸው። ይህ ዕውቀት የሚያሳድግ ዕውቀት አይደለም፣ ምድርን ብቻ የሚያሳይ ዕውቀት ነው። ስለ ጻፍትና ስለ ፈሪሳውያን የሚናገሩት ኢየሱስ እያለ ሌላ ነገር አይነገርም፣ ሌላ ነገር አይወራም። ኢየሱስ ባለበት የሚወራው ኢየሱስ ብቻ ነው።